በምስልማቴ የልታጫዋት ድምቀቴ አይኔ ከደኔ መጠብቀው ቀንበሳለዋት ሲደምቅ ነው የረሳሁትን ማስታወሻ ህመም ስቃይን ፍጹም መርሻ ስሙን አንስቼ አልሰስትም ሰላም ባንቱ ላይ መቼም የትም ሰላም ባንቱ ላይ መቼም የትም يلا 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 للنادر هيدا ربع هيجوا بقى لا قام تراس زم بلا تبدي ሻንጣው ይዛችሁታል ሻንጣው ዋይፋይ ያለበት ያጅባው እንደዚህ ለምን ከኛች በቃ እንደዚህ ጥሩ ነው ሻርብ በሽ ልሸከማቱ አይ አይ ሻላልስ በዚህ ሰዓት አሁን ተመቸኝ ስለማትንቀሳቀስ ልቀቀው ልቀቀው አይፈልግም ሄድ በልሟል ወይ ጉድ ከተሸከሙ አትመጣ ሁለተኛው እሺ ሁለተኛ ማምጣት የለም ነሃተሽን እዚ አልብሽ በቃ ዛርክ ፊት ለፊታችሁ ካላያችሁ ሁለተኛ ፊት ለፊትና ሰብር አድርጉ ዋው በመኪና ልትገቡብን ነው ወይ ጉዴ ፈላ ይሄ የኛ አይደለም እኛን አይወክልም ያኛው ሆቴል ልጅ ይዞ መውጣት ወላሂ ከባድ ነው ሁሉም ነገር ያምራቸዋል አንዱ ሲሉ አንድ ይላሉ ያምራቸዋል ወይ ይመዝናቸው ኧረ ጉድ ነው እስኪ ሄዱ አንቺ ጉድጓድ ገንዳ ውስጥ ሊገቡ ነው ጉዴ ፈላ አይገባማ መረጋጋት ነው አቤት ጌታዬ ባምባሪ ይላል ጉራጌ ባምባሪ አላህ ያርግልህ ምን እንላለን አቅማችንን ባይሰጠን አላህ የሱ በር ከፍት ነው ይርዳክ ማለት ራሱ ትልቅ ነገር ነው እስኪ በዚህ ነው ዛሬ መጣችሁ በዚህ ከጀርባ ማለት ነው ሄዱ እንዴት ነው የዛሬ ውላችን እስኪ አሪፍ ነው ሁሌ እንምጣ ታስቸግራላችሁ አንዱን አይታችሁ አንዱ ከዛም መጨረሻ ላይ አንገባም እያላችሁ ነው እየለመንኩኝ አሁን ስንት ዜ ነው ልጅ ይዤ ቆሜ እየለመንኳችሁ አንሄድም እያላችሁን አይደል
እና አሪፍ ነው። ቀጣይ የት ትሄዳላችሁ? ቀጣይ ፉል ውሃ። ረቢያ ተዘጋጅ እናቴ። ልጅ እየመረጠችልሽ ነው። ቅድም በህልም አይተዋለች እንዴ የተናገርነው? ቀጣይ ፉል ውሃ አለች። ቅድም አላልኩሽም እኔ? ትገቢያለሽ? እኔ ፈራኋት። እቺ ልጅ ገንዳ ውስጥ አትግቢ። ኧረ በበሉ ጉዴ ፈላ። አትሄዱማ፣ አትሄዱም። ዝም ብላችሁ አትሄዱም። ላኢላሃ ኢላላህ ከልጅ ጋር መውጣት በመዝበር ይችላል። አላህ ይዘንላችሁ። ወይ ከቤት ከወጡ ብዙ ነገር ያያሉ። ዝም ብላችሁ ሂዱ፣ ዝም ብላችሁ ሂዱ። አንቺ አየሽ ሰው ላይ እየገባሽ። ታይ ፊት ለፊታችሁን እዩ። ሰው ላይ እየገባችሁ ነው። መተራመዱ በትክክል። ባዛር እዚህ ነው እንዴ? እዚህ አዎ፣ አላለቀም ማለት ነው። ብዙ ዕቃ ነበር። ፖሊሶ ኤክስፖ መግቢያ እኮ አለ። ረቦ መግቢያ ትኬት ነው እኮ። አዎ ብዙ ነው። አንገዛም። ምን አደከመ እኮ ምን አደከመ። አንበሳ ወዜ አንበሳ ዋዜ አሎ መሰያራ ሁሉ አላህ ያድርሰኝ። ብቻ መኪናው ይረዳ ነው። ዋዝ በደንብ አሽከርክር ዋዝ አሽከርክረው። አዎ በደንብ ዋዜ አሽከርክረው። በለው አዎ አንበሳ ወይ በለው አላህ እጄ ቆረጥ እንደው እዩ ቢስሚላህ አለይክ ሙአዜ አሽከርክር። አዎ እንደዚህ ልብ ላይ አርፎ የናፍቆት በትር ጊዜን ጠብቆ ሊሽር ሲያማክር በረሕመቱ ወር ረሒም አንዳርጉን ለመቆም በቃን ከወንድም ያው ዛሬ በስንት አመቴ ከአመታት በኋላ አንድ ቀን ወጥቼ አላውቅም። ዛሬ ወጥቻለሁ ልጆቼን ይዤ። ከወለድኩ አልወጣሁም። ዛሬ ከጎረቤቶቼ ጋር ወጥተናል። ደስ ብሎኛል። ይሄ ካፌ ታውቁታላችሁ፣ ልጆች መጫወቻ በጣም ደስ የሚል ቦታ ነው እና በጣም ደስ ይላል። እኔን ምትታገል እኔ ሽዋሽ ያልታወትም እንዴ ታወታል። እኔንም አታውቲ ሄዶ እዛ ተረገሙ።
ሙአዜ ደስ አለክ አባ ባባ ደስ አለህ? ሁሌም ላምጣሽ ሁሌም ወላሂ ባይ አንበሻ ደስ አለሽ ሙዬ የኔ ውድ እዛ ጋር ማስቀመጥ ትችያለሽ። ከገፋሽው አንድ ሰው ሲወርድለት ይሄው ወረዱለት። አስቀምጪው አንቺ። ይሄው እዛ ጋርም እያተጫወቱ ነው። ማሻአላህ አንዳንዴ ወጣ ማለት ያስፈልጋል ማለት ነው። እና አቺ ምንም እንፈታለን በራሱ ሰዓት ይቆማል እና ወስለኛው አማና ጉዳዩ የቆመው ሀረሙ ላይ አፍሮ እንጂ ሃሎ ቢዛን